ጤና ይስጥልኝ። ዛሬ ነሐሴ 12 ቀን 26 ዓለማችን ላይ የተከሰቱ ዋና ዋና መረጃዎችን ይዘንላችሁ ቀርበናል። ከኮሎምቢያው አውዳሚ ርዕደ መሬት እስከ ቻይናው ታይፎን እንዲሁም ናሳ ምድር የስበት ኃይል ታጣለች ስለተባለው ወሬ የሰጠውን ምላሽ ጨምሮ ሌሎች ሰበር ዜናዎችን እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም የኮሎምቢያው አውዳሚ ርዕደ መሬት በኮሎምቢያ የተከናወነውን 7.4 ሬክተር ስኬል ያስመዘገበው ኃይለኛ የመሬት መንቀጥቀጥ የሟቾች ቁጥር 254 መድረሱ ታውቋል። በመቶዎች የሚቆጠሩ ሰዎች አሁንም በፍርስራሽ ውስጥ እንደተቀበሩ የሚታመን ሲሆን ከ4000 በላይ ህጻናት ወድመዋል። በመቀጠልም የዚምባብዌው የጀልባ አደጋ በዚምባብዌ ካሪባ ሐይቅ ላይ አምቡያ ኒሃንዳ የተባለች ጀልባ ተገልብጣ ቢያንስ 15 ሰዎች መሞታቸው ተረጋግጧል። ጀልባዋ 90 ሰዎችን የመጫን አቅም ያላት ከ114 የሚሆኑ ሰዎችን ያልታወቁ ህጻናትና ጭና እንደነበረ ባለስልጣናት ገልጸዋል። በሌላው ደግሞ ስንመለከት ታይፎን ዶልፊን በቻይና ቤጂንግ አካባቢያ ታይፎን ዶልፊን ባስከተለው ከፍተኛ የዝናብ ጎርፍ ምክንያት በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። ቤጂንግ በአንድ ቀን ውስጥ የአመታዊ ዝናብ 1/3 ያህል ልታገኝ እንደምትችል ማስጠንቀቂያ ተሰጥቷል። ሌላው ደግሞ በአውሮፓ የታየው የፀሐይ ግርዶሽ ዛሬ በግሪንላንድ አይስላንድ እና በስፔን የሚታይ የሙሉ የፀሐይ ግርዶሽ ተከስቷል። ይህም ክስተት አውሮፓ ከ1999 በኋላ ለመጀመሪያ ጊዜ ያየችው ሙሉ የፀሐይ ግርዶሽ ነው። በሌላው ደግሞ የናሳ ምላሽ ስለ ስበት ኃይል መጥፋት ዛሬ ምድር ለ7 ሰከንድ ያህል የመሳብ ኃይል ወይም ግራቪቲ ታጣለች ተብሎ ማህበራዊ ሚዲያ የተናፈሰው ወሬ ሐሰት መሆኑና ናሳ አስታውቋል። የስበት ኃይል የሚወሰነው ከምድር ክብደት እንጂ በፀሐይ ግርዶሽ እንዳልሆነም ተገልጿል ማለት ነው። በሌላው መረጃችን ስናልፍ የኢቦላ ወረርሽኝ በኮንጎ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያለው የኢቦላ ወረርሽኝ እየተባባሰ ሲሆን እስካሁን ከ3000 በላይ ሰዎች በበሽታው መያዛቸው ተረጋግጧል። በሽታው ወደ አገራቸው ግዛቶችም የተስፋፋ መሆኑ ስጋት ፈጥሯል እየተባለ ይገኛል። ሌላው በበሽር አልአሳድ ላይ የተላለፈው የሞት ፍርድ የሶሪያ ፍርድ ቤት የቀድሞውን መሪ በሽር አልአሳድን እና ወንድማቸውን ማሄርን በሌሉበት የሞት ፍርድ ፈርዶባቸዋል። ፍርዱም የተላለፈው በጦርነት ወቅት በፈጸማቸው ግድያዎች፣ ማሰቃየቶች ነው። እሺ ወደ ሌላ መረጃችን ስናልፍ የየመን አማጽያን የተፈጸሙት ጥቃት በየመን የሚንቀሳቀሱት የሁቲ አማጽያን በጭነት መርከብ ላይ በፈጸሙት ጥቃት 6 ሰዎች ተገድለዋል። ጥቃቱም የተፈጸመው ስትራቴጂካዊ በሆነ የባብ-ኤል ማንደብ የባህር በር አቅራቢያ ነው። ሌላው የህንድ የአክሲዮን ገበያ ውድቀት በህንድ የአክሲዮን ገበያ ሴንሴክስ ኤን ኒፍቲ ከፍተኛ ቅናሽ አሳይቷል። ከዚህም እንደ ምክንያት የጠቀሰው መካከለኛው ምስራቅ ያለው ጦርነት ስጋትና የቴክኖሎጂ ኩባንያዎች አክሲዮን ሽያጭ ነው። በሌላው ጥንቅራችን ደግሞ ዶናልድ ትራምፕ የቱርኩ ሚስጥራዊ ጉዞ የፕሬዝዳንት ዶናልድ ትራምፕ ከቱርክ ሲመለሱ ከኢራን ሲሰነዘር የሚችል ጥቃት በመፍራት በሌላ አውሮፕላን በድብቅ መጓዛቸው ታውቋል። ዋናው አውሮፕላናቸው ኤርፎርስ ዋን ጥቃት በመፍራት በሌላ አውሮፕላን በድብቅ መጓዛቸው ታውቋል። ዋናው አውሮፕላናቸው ኤርፎርስ ዋን እንደ ማታለያ ወይም ዴኮይ ጥቅም ላይ ውሏል ማለት ነው። በሌላው መረጃችን የአየር መንገድ ፓይለትና የእጽ ምርመራ በቅርቡ በረራ ላይ ድንገተኛ ቁስለት አጋጥሞት የነበረው የኤርዲኒያ አውሮፕላን ፓይለት የማሪዋና ምርመራ ውጤቱ ፖዚቲቭ ሆኖ መገኘቱ ተሰምቷል። በሌላው መረጃችን የአውስትራሊያና ቪየትናም ወታደራዊ ስምምነት በአውስትራሊያና ቪየትናም ወታደራዊ ግንኙነታቸውን ለማጠንከር በባህር ደህንነት ላይ በጋራ ለመስራት ስምምነት ላይ ደርሰዋል። ይህም በደቡብ ቻይና ባህር አካባቢ ካለው ስልታዊ ውጥረት ጋር የተያያዘ ነው ተብሏል። በሌላው መረጃችን የእሳተ ገሞራ አመድ በሜዲትራኒያን በጣሊያን በሚገኘው የኤትና እሳተ ገሞራ ማውንቴን ኤትና ወይም ባላል የረጨው አመድ በሜዲትራኒያን ባህር በምትገኘው ማልታ ውስጥ የበረራ መስተጓጎል አስከትሏል። በሌላው በተመድ የወጣው የዌስት ባንክ ሪፖርት በዚህ አመት ብቻ 76 ፍልስጤማውያን በእስራኤል ኃይሎች ወይም ሰፋሪዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። የሰፋሪዎች ጥቃት ከፍተኛ ደረጃ ላይ መድረሱን ሪፖርቱ ጠቅሷል ማለት ነው። በሌላው መረጃችን ደግሞ ከሩሲያ እስር የተፈታው አሜሪካዊ ለ4 ዓመት በሩሲያ ታስሮ የነበረውን የቀድሞ አሜሪካዊ
ባህር ኃይል አባል ሮበርት ጊልማን በሰብአዊነት ምክንያት ተለቆ ወደ ሀገሩ እየተመለሰ መሆኑ ታውቋል። እንግዲህ አድማጮቻችን ለዛሬ ያዘጋጅናቸው ዋና ዋና የዓለም አቀፍ ዜናዎች እነዚህ ነበሩ። መረጃዎቹ ጠቃሚ ሆነው ካገኛችኋቸው ቪዲዮን ላይክ በማድረግ ሌሎችም ሼር በማድረግ ይደግፉ። በቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዜና እስከምንገናኝ ሰላም ቆዩ።